አሜሪካ የኢራንን የልብ ትርታ ለማቆም የወሰደችው የከፋ እርምጃ ከመሬት በታች የሚገኙ ሚስጥራዊ የጦር ማምረቻዎችና አስፈሪዎቹ የቢቱ ቦምብ ጣይ አውሮፕላኖች ጥቃት ግን ማብቂያ አይደለም። በዓለም ላይ ትልቁ የነዳጅ መተላለፊያው የሆነ የሆርሙዝ ሰርጥ በፈንጂ ሊዘጋ ነው። የዶናልድ ትራምፕ 20 እጥፍ ከባድ ማስጠንቀቂያና የዓለም ገበያ መንቀጥቀጥ። አሜሪካ የተደበቀባትን አስደንጋጭ ኪሳራ አምና ተቀብላለች። ከ150 በላይ የአሜሪካ ወታደሮች መቁሰላቸው ተረጋገጠ። የኢራን የአጸፋ ምላሽ እስራኤልን፣ ባህሬንና ሌሎች ሀገራትን በሳት እያጋየ ነው። በሌላ በኩል አውሮፓ በጨለማ ልትዋጥ ነው። የኃይል ቀውስ ያስደነገጣቸው የአውሮፓ መሪዎች ትልቁን ስልታዊ ስህተት ሰርተናል ሲሉ በይፋ አምነዋል። እንኳን ወደ ቅምሻ ዴሊ በሰላም መጣችሁ። ይህ የዕለት ዜና ብቻ አይደለም። ይህ ዓለምን ቅርጽ እያስያዘ ያለ የታሪክ መዛግብት የሚጽፉት የዘመናችን አስፈሪ ክስተት ነው። ዛሬ የምንነግራችሁ ከተራ ዜና ያለፈ በጥልቀት የተሸበረውንና ብዙዎች የማያውቁትን የዚህን ጦርነት እውነተኛ ገጽታ ነው። ሻይ ቡና እያላችሁ ተከታተሉን። የዕለቱ አነጋጋሪና አስገራሚ መረጃዎች ጠርዘን ይዘንላችሁ ቀርበናል። ቅምሻ ዴሊዎች ነን። የካቲት 21 የተጀመረውና ዓለምን በስጋት ውስጥ የከተተው የአሜሪካ እስራኤልና ኢራን ጦርነት ዛሬ 11ኛ ቀኑን ይዟል። ዓለም በየሰዓቱ የሚሰማው የቦምብ ድምጽ የተለመደ እየመሰለ መጥቶ ነበር። ግን የዛሬ ዕለት ከምንም ጊዜው የተለየ እጅግ አስፈሪና ታሪካዊ ነበር። የአሜሪካ የመከላከያ ሚኒስተር ፔት ሄግሴት ዛሬ በአደባባይ ወጥተው አንድ ከባድ ቃል ተነፈሱ። ዛሬ በኢራን ላይ ከባዱን ጥቃት ፈጽመናል ብለው ነበር። ግን ይህ ጥቃት ምን ይመስል ነበር? የሰማዩ ገጽታ የሸፈኑት በዓለም ላይ እጅግ ውድና አስፈሪ የተባሉት የአሜሪካ ቢቱ ስፕሪት ስውር ቦምብ ጣይ አውሮፕላኖች ነበሩ። እነዚህ አውሮፕላኖች ተልኳቸው አንድ ነገር ብቻ ነበር፣ የኢራንን የሚሳኤል ማምረቻዎች ከስር መሰረቱ መቀነስ። ይህ ብቻ አይደለም፣ የጣሉትም መደበኛ ቦምብ አልነበረም። ከመሬት በታች በጥልቀት በተቀበሩ ማምረቻዎች ላይ ከ2000 ፓውንድ የሚመዝን ገብቶ ፈንጂ ወይም ባንከር በስተር ቦምቦችን አዝንበውባቸዋል። በተመሳሳይ ሰዓት የኢራን የስበት ማዕከል በሆነችው ቴህራን እምብርት ውስጥ የኢማም ሁሴን ዩኒቨርሲቲ ስር የተደበቀው ሌላውን የሚሳኤል ማምረቻና የጥናት ማዕከል ከመሬት በታች አውድመዋለች። ከፍተኛ የኢራን ፖለቲካዊ፣ ወታደራዊ መሪዎች የቀድሞ ጠቅላይ መሪ አያቶላህ አሊ ካሚኒን ጨምሮ መገደላቸው የኢራንን ጀርባ አጥንት የሰበረው ይመስል ነበር። አሜሪካ በበኩሏ ኢራን ጦርነቱን በከፍተኛ ሁኔታ እየተሸነፈች ነው፣ የማጥቃት አቅሟም ተዳክሟል ስትል በአሸናፊነት ስሜት እንግዲህ ተናግረዋል። ግን ደግሞ ያልተጠበቀ ነገር ተከስቷል። እውነቱ አሜሪካ እንዳሰበችው ቀላል አይመስልም። የኢራን አስደንጋጭ ትንሳኤና ያልተነገረው ኪሳራ በሚል ርዕስ ስር አሜሪካ አዳክመናታል፣ አሸንፈናል ስትል ኢራን ግን በመቃብር ውስጥ እንዳለ አንበሳ አጸፋውን ለመመለስ እያደባች ነበር። እጅ አልሰጠች። ይልቁንም የጥቃቷን መልክ አስቀይራ አሜሪካና አጋሮቿ ባልጠበቁት አቅጣጫና ስልት ማጥቃት ጀምራለች። በመጀመሪያ ኢራን ከፍተኛ የክላስተር ቦምብ የተገጠመላቸው ሚሳኤሎችን ወደ እስራኤል ግዛት በማዝነብ ሰማዩን በሳት አቅልማው ነበረ። ከዚያም በሃይፋ የሚገኘውን የእስራኤል የነዳጅ ማከማቻና የማጣሪያ ጣቢያ በድሮን ጥቃት አጋይታው አመድ አድርገዋለች። እስራኤል ብቻ አልነበረችም ኢላማዋ። አሜሪካን ጦር ባሰፈረችባቸውና ለአሜሪካ ወዳጅ በሆኑ ባህሬን ውስጥ የሚገኝ የሲትራ የነዳጅ ማጣሪያ በሳት አውድመዋለች። ዛሬ በዓለም አቀፍ ሚዲያዎች የሚታየው ባህሬን ላይ የሚወጣው ጥቁር ጭስ የኢራንን እጅግ አደገኛ መልእክት የሚያስተላልፍ ነው። የአሜሪካ ጦር ምንም አልሆንኩም፣ ወታደሮችም ደህና ናቸው እያለ ቢያስተባብልም የውስጥ አዋቂዎችና የፔንታጎን መረጃ ግን አስደንጋጭ እውነታን አጋልጧል። ከ150 በላይ የአሜሪካ ወታደሮች መቁሰላቸው በይፋ ተረጋግጧል። ይህ ቁጥር አሜሪካ ቀደም ሲል ካመነችው አሃዝ በእጅጉ የላቀ ነው። ኢራን አሜሪካንን ባልጠበቀችው መንገድ እያደማቻት ትገኛለች። ይህን ተከትሎ ፕሬዚዳንት ዶናልድ ትራምፕ አንድ ከባድና ዓለምን ያስደነገጠ ፍንጭ ሰጥተዋል። አሜሪካኖች ከ20 ዓመታት በላይ ሲሸሹት የነበረው የምድር ጦርነት ወይም ግራውንድ ኢንቪዥን እውን ሊሆን እንደሚችል ተናግረዋል። ነገር ግን ኢራኖች ለ20 ዓመታት አሜሪካን በምድር ጦርነት ለመግጠም ስንዘጋጅ ኖረናል፣ ከመጡም እንቀበላቸዋለን በማለት ጉዳዩን ከአሜሪካ በላይ እንደሚፈልጉት በዛቻ መልክ አሰምተዋል። የሆርሙዝ ወሽመጥ የዓለምን ኢኮኖሚ ደም ስር
ዘግቶታል በሚባል ደረጃ ነው። ይህ ሁሉ እርስ በርስ መተላለቅ ሲካሄድ ትልቁና ዓለምን የሚያስጨንቀው አደጋ ግን ውሃ ላይ እያንዣበበ ነበር። የዓለምን የነዳጅ አቅርቦት የሚያንቀጠቅጥ የሆርሙዝ ስትሬት ወይም ስትሬት ኦፍ ሆርሙዝ የዚህ ጦርነት ዋነኛ ማዕከል ሆኗል። የኢራን አብዮታዊ ዘብ የባህር ኃይል አዛዥ የሆኑት አሊሬዛ ታንግስሪ አጥቂ ያሏቸውን ማለትም አሜሪካንና እስራኤልን የሚደግፍ ሀገራት መርከቦች በዚህ በባህር ወሽመጥ እንዳያልፉ ጥብቅ ክልከላ ጥለዋል። ጥርጣሬም ካላችሁ ጠጋ ብሉና ሞክሩት ሲሉ በኤክስ ገጻቸው ላይ አስፈሪ መልእክት ጽፈዋል። የአሜሪካ የስለላ ተቋማት ወይም ኢንተለጀንስ አንድ ዘግናኝ እውነት ደርሰውበታል። ኢራን በሆርሙዝ የባህር ወሽመጥ ላይ የባህር ላይ ፈንጂዎች ወይም ናቫል ማይንስ ለማጥመድ ዝግጅት እያደረገች መሆኑን አጋልጠዋል። ይህ ማለት በዓለም ላይ በየቀኑ ከሚንቀሳቀሱ ነዳጅ 20 በመቶ የሚያልፍበት መስመር ሊዘጋ ነው ማለት ነው። ይህንን የሰሙት ፕሬዚዳንት ዶናልድ ትራምፕ በንዴት ገንፍለዋል። ኢራን ይህንን የባህር መስመር ለመዝጋት ወይም የነዳጅ ፍሰትን ለማስተጓጎል ከሞከረች 20 እጥፍ የከፋ 20 ታይምስ ሃርደር ምላሽ እንደሚሰጡና ኢራን ደግሞ መገንባት በማትችልበት ሁኔታ እንደሚያወድሟት ዝተዋል። ነዳጅም በዓለም ገበያ ላይ እጅግ በጣም መውጣት ጀምሯል። የሚገርመው ግን ይህ ሁሉ ክልከላና ማስጠንቀቂያ ባለበት ሰዓት ከ2 ሚሊዮን በርሜል በላይ የኢራንን ነዳጅ የጫነች በቻይና የተመዘገበችና በአሜሪካ ማዕቀብ የተጣለባት ግዙፍ መርከብ ወይም ሱፐር ታንከር ይህንን ስትሬት በሰላም አቋርጣ ወደ ቻይና እያመራች መሆኑ ታውቋል። ይህ የኢራንን ደፋርነትና ዓለም አቀፍ የዲፕሎማሲያዊ ጨዋታ የሚያሳይ ነው። በመካከለኛው ምስራቅ የሚፈሰው ደምና የሚተኮሰው ሚሳኤል የኢራንና አሜሪካ ጉዳይ ብቻ አልነበረም። የዚህ ጦርነት ማዕበል አውሮፓን አጥለቅልቋታል። ዛሬ ፓሪስ ላይ በተካሄደው ዓለም አቀፍ የኒውክሌር ጉባኤ ላይ የአውሮፓ ኮሚሽን ፕሬዚዳንት ኡርሳስ ፎን ደር ሌይን በድንጋጤና በጸጸት አንድ እውነት ተናገሩ። የኒውክሌር ኃይልን ትተን በነዳጅ ላይ ጥገኛ መሆናችን ትልቅ ስልታዊ ስህተት ነበር ብለዋል። አውሮፓ ባለፉት ዓመታት በተለይም ጀርመን የኒውክሌር ማመንጫ ጣቢያዎችን በመዝጋት በውጭ የሚመጣ ነዳጅ ላይ ሙሉ ለሙሉ ጥገኛ ሆና ነበር። አሁን ግን የኢራን ጦርነት ዋና የነዳጅ ማጣሪያዎችን ሲያወድምና የሆርሙዝ የባህር ወሽመጥ የመዘጋት አደጋ ሲያጋጥመው አውሮፓ የኃይል አቅርቦቷ አደጋ ላይ ወድቋል። ጦርነቱ አውሮፓን በጨለማ ሊውጣት መሆኑን መሪዎቿ ዘግይተውም ቢሆን ተገንዝበዋል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮንም የኒውክሌር ኃይል የእድገት የብልጽግናና የነጻነት ምንጭ ስለሆነ አሁን ከምን ጊዜውም በላይ እንፈልገዋለን ሲሉ ተናግረዋል። እንግዲህ የዓለማችን እውነታ ይህ ነው። ጦርነቱ 11ኛ ቀኑን ሲይዝ ከቀጠናዊ የድንበር ግጭትና አልፎ የዓለምን ኢኮኖሚ የደም ስር ወደ መቁረጥ፣ አውሮፓን ወደ ጨለማና አሜሪካን ወደማያባራ የምድር ጦርነት ውስጥ ወደ መክተት ተሸጋግሯል። አሜሪካ በከባድ የቦምብ ድብደባ ኢራንን ለማንበርከክ ስትሞክር፣ ኢራን በበኩሏ የሞት ከሆነ የዓለም የነዳጅ ጉሮሮ አንቄዤ ነው መሞተው በሚል ብሂል ለመጨረሻ ጊዜ ፍልሚያ ቆርጣለች። የዕለቱ ጥያቄያችን ተመልካቾቻችን እንግዲህ የዛሬውን ሁኔታ ከሰማችሁ በኋላ አሜሪካ በዚህ ጦርነት በአጭር ጊዜ ውስጥ በድል የምትወጣ ይመስላችኋል ወይስ የኢራን ሆርሙዝን የመዝጋትና የምድር ጦርነት ስጋት ዓለምን ወደማትወጣው የኢኮኖሚና የኃይል ቀውስ ያስገባታል ብላችሁ ታስባላችሁ? ሐሳባችሁን፣ ትንታኔያችሁንና ግምታችሁን ከታች በኮሜንት መስጫ ሳጥኑ ላይ አጋሩን። ኮሜንቶቻችሁን እያነበብን ለቀጣይ ዝግጅት እንጠቀምባችኋለን። ይህ ዛሬ የመጣነው ወቅታዊ ትንታኔ ከተመቻችሁ ላይክ ማድረጋችሁን አትዘንጉ። እንዲሁም እንደዚህ አይነት በጥልቀት የተሰሩ አዳዲስና አነጋጋሪ መረጃዎችን በፍጥነት እንዲደርሳችሁ ቅምሻ ዴይሊን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። አብራችሁ ስለቆያችሁ ከልብ እናመሰግናለን። ቸር ሰንብቱ።